አሁን ሙስሊሞቹ የተጎዱበት አንድ ነገር አለ። ቃሉ ጋር ናችሁ እያነበቡ ያልተረጎሙት ማለት ነው። ሻሃውዜን ነፋይነ ወረመሃላት ያይሳናት ይናባ ይሄ ቁርአን ቃል ነው። ሻሃውዜን ብለው አስተምረው ነበርና ምን ማለት ነው? ይሄ ምን ቋንቋ ነው? አረብኛ ነው ሲሉን ሰምቼ ነበረ። እንደዛ አይነት አረብኛ አለ ወይ? እርሶስ አረብኛ ይችላሉ ወይ? ይሄ ነው ጥያቄ። ይቀጥላል። አንድ ጥያቄ አለኝ። እኔን ሳይሆን አባታችን አባ ኪዳነ ማርያምን ጠይቋቸው ሄዳችሁ። እርሶ አያውቁትም? ታቸውን ጠይቋቸው አልኩኝ። አባት እያለ ልጅ አይመልስም። ይሄ ለማሃሎ ሊቅ እየተናገረ ደቂቅ ይላል መጽሐፍ። እሳቸውን ጠይቋቸው። እርሶ ነው እኮ እንትን ያሉት። ሰምተሽ ሊሆን ይችላል። እኔ ደግሞ እሳቸው ሰምቻለሁ። እሳቸውን ጠይቋቸው። እርሶ ሰምተው ነው ያስተማሩት? ይሄ ነው መምህር ሳያውቁ ሰምቶ ብቻ ያስተምራል። ከዚህ በፊት ተጠይቀው እነሱ አያውቁትም እንጂ አረብኛ ነው ሲሉ ነበረ። አዳምጪኝ። ይህ ሁሉ መምህራን ከመምህሩ ተምሮ ነው የሚያስተምረው። መምህሩ ያስተማረው ነው። በዚህ በኩል ልንገርሽ እህቴ፣ አንድ አባት የተናገሩት አለ። አንድ እንኳን ሌላ አንብበዋል፣ አንድ ገል ሌላ አንብበዋል። ከዛም በኋላ ምን አሉ? መጻሕፍት ዱላ ቢኖራቸው ተደባድበው ያልቁ ነበረ፣ ግን ሊቃውንቱ ያስተካክሏቸዋል ብለዋል። ስለዚህ አባታችን ስላሉ ከሳቸው ጠይቁ። አባታችን መጽሐፉን የጻፉት እነሱ ናቸው። እነሱ ነው የምጠይቀው። እነሱ ጠይቁ ብያለሁ። ድርሳነ ጽዮን ላይ ነው ያነሱት። ድርሳነ ጽዮን ያነበቡት ከሳቸው ጠይቁ ብያለሁ። መልሱ የእርሶ ግን ባስተማሩት ላይ ለመመለስ ፈቃደኛ አይደሉም። ባስተማሩት ላይ ነው ያስተማሩት። ግን እንደዚህ እኮ ትልቅ መምህር ተብለው የሰሙትን ብቻ ማስተማር ጥሩ አይደለም። ማወቅ ይቀድማል እኮ ከማስተማር በፊት እኮ አልኩሽ። አባቴ የተማርኩትን ነው ሌላ አስተምር የምችለው። አባቴ ያወቁትን አባቴ የሰማሁትን አለ። ታውቁታላችሁ አይደል? ያስተማራችሁ